የተሰራው ልማት ለኢትዮጵያ ብቻ ሳይሆን ለአፍሪካም ተስፋ ሆኗል። ከምንም በላይ ብዙ ሊያጽፍ በጣም ሊያስወራ የሚችል ጉዳይ ነበር። ግብርናችን ያጓጓል። ብዙ ምርት፣ የተለያየ ዘር የሚለማበት ሀገር ላይ ነን። እሱን በተግባር እያሳየን ነው። መሬታችን ባዶ ማደሩን ቀንሷል። አርሶ አደሮችም የክረምት ተስፋን ብቻ ከመጠበቅ አልፎ በዓመት 2-3 የሚያለሙበትን መንገድ እያዳበሩ ነው። በተጨማሪም ውሃችን በከንቱ መፍሰሱን አቁሟል። አባይ ተገድቧል። እንዲሁም በቱሪዝም በኩል ጎርጎራ፣ ሀላላ ኬላ፣ ወንጪ፣ ጨበራ ጮርጮራ፣ እንጦጦ፣ አንድነት፣ ሌላው ደግሞ የኮሪደር ልማትና አረንጓዴ አሻራ ናቸው። ከነዚህም ውስጥ አንዱ ብቻ ከአንድ ጊዜ በላይ ያሸልማል። ሁሉም በአጠቃላይ ለአፍሪካ ይበቃል እና ልብ ያሞቃል። ይህ ሁሉ የሆነው ደግሞ በመሪያችን ነው።